መጀመሪያው ጥያቄ እንግዲህ ንስሐ ማለት ምን ማለት ነው የሚል ጥያቄ ነው። ንስሐ ማለት እንግዲህ ግዕዙ ነስሐ ተመለሰ ተጸጸተ ይለዋል። ንስሐ ማለት መመለስ መጸጸት ማለት ነው። ቀጥታ ትርጉሙ ከምን መመለስ በምን መጸጸት ቢባል ከምንሰራው ኃጢአት መመለስ፣ መጸጸት ደግሞ ሲባል በሰራነው ኃጢአት መጸጸት፣ እንደገና ያንን ኃጢአት ላለመድገም ያንን ኃጢአት ላለመስራት መጸጸት፣ እግዚአብሔር አለብኝ እግዚአብሔር አየኝ ብሎ መጸጸት ማለት ነው። መመለስ ደግሞ የሚባለው ወደ አባታችን ወደ እግዚአብሔር መመለስ ማለት ነው። ስለዚህ ንስሐ ማለት መመለስ መጸጸት የሚለውን ትርጉም የሚያሳይ ነው። ንስሐ ምንድነው ደግሞ የሚለውን ለማሳየት ንስሐ በሶስት ነገሮች እንደው ባጭሩ ሊገለጽ ይችላል። ንስሐ አንደኛ ጸጋ ነው፣ ሁለተኛ ንስሐ እድል ነው፣ ሶስተኛ ደግሞ እርቅ ነው። ንስሐ ማለት ይሄ ነው ባጭሩ ሲቀመጥ። ምን ማለት ነው? ጸጋ ማለት ጸጋ ያለ ዋጋ የሚሰጥ ማለት ነው። እንዲሁ በቸርነት በልግስና የሚሰጥ ማለት ነው። ጸጋ የሚለው ቃል ጸጋ ተብለው የሚገለጡ ሶስት ነገሮች አሉ። አንደኛው ጥምቀት ነው፣ ሁለተኛው ንስሐ ነው፣ ሶስተኛ ደግሞ ስጋው ደግሞ። እነዚህ ነገሮች ጸጋ ተብለው ይጠራሉና ስለዚህ ጸጋ ተብለው ከሚጠሩ እግዚአብሔር እንዲሁ በነፃ ከሰጡን ነገሮች አንዱ ንስሐ ነው። ስለዚህ ንስሐ ማለት የመጀመሪያው ጸጋ ነው፣ ስጦታ ነው። እንዲሁ በቸርነት በርህራሄ ከእግዚአብሔር የተሰጠን ነው። ስለዚህ ንስሐ ማለት ጸጋ ነው። ሁለተኛ ንስሐ ማለት እድል ማለት ነው። እድል ሲባል ምን ማለታችን ነው? እግዚአብሔር የሰጠን እድል፣ የመመለስ እድል፣ የመጸጸት እድል፣ ይቅርታ የመጠየቅ እድል፣ ኃጢአትን የመተው እድል፣ ንጹህ የመሆን እድል፣ ቅዱስ የመሆን እድል፣ ይሄ ማለት ነው። ንስሐ እድል ነው ሲባል በጎ ነገሮችን የምንጠቀምበት እድል ማለት ነው። እግዚአብሔር እንደገና የሚሰጠን እድል። ይሄ እድል ደግሞ በጣም አስገራሚው በዓመት የሚሰጥ አይደለም፣ በየወሩ የሚሰጥ አይደለም፣ በየቀኑ የሚሰጥ እድል ነው። ማለት በየቀኑ ኃጢአት ስለምንሰራ በየቀኑ መመለስ መጸጸት እንደሚገባን ማሳየት የሚችል ነው። ስለዚህ ንስሐ ሁለተኛ ትርጉሙ ንስሐ ምንድን ነው ለሚለው እድል ነው፣ መንፈሳዊ እድል፣ በጎ እድል ነው። ሶስተኛ ንስሐ እርቅ ነው። እርቅ ነው ማለት ምን ማለት ነው? ከእግዚአብሔር ጋር የምንታረቅበት ነው። ኃጢአት ስለሰራን ከፊቱ ስለኮበለልን እንደገና ደግሞ ተመልሰን እግሩ ላይ ወድቀን ይቅርታ ጠይቀን እግዚአብሔርን እንደገና አባት የምናደርግበት ሂደት ማለት ነው። እንደዚህ ሲባል የእግዚአብሔር አባትነት ምንጊዜም ከኛ አይለይም፣ የታወቀ ነው። ነገር ግን እኛ ልጅነታችንን አምነን አባትነቱን ተቀብለን ወደ እርሱ የምንመለስበት፣ እንደገና ከቅፉ የምንጠጋበት፣ ከእርሱ ጋር ተቃቅፈን የምንሳሳምበት፣ የምናለቅስበት፣ የምንላቀስበት ነው ንስሐ የሚባለው እሱ ነው። ይህም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 15 ላይ የጠፋውን ልጅ ምሳሌ አንስቶ አስተምሯል። ሲመለስ ከአባቱ ጋር እንዴት ሩጦ እንዳቀፈውና ልጁ እንዴት እንደከሳ፣ እንዴት እንደተጎሳቆለ፣ እንዴትም እንዳዘነለት፣ ከዛም ደግሞ አባቱ እንዴት ደስ እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ አሳይቷል ራሱና። ስለዚህ ንስሐ ማለት ከእግዚአብሔር ጋር የመታረቅ እድል ነው። ከእግዚአብሔር ጋር ሰላም የመፍጠር ሰላም የመሆን እድል ነው ማለት ነው። ስለዚህ ንስሐ ማለት መመለስ መጸጸት ማለት ነው። ንስሐ ጸጋ ነው። ንስሐ በጎ እድል ነው። ንስሐ እርቅ ነው። አንደኛው ጥያቄ እንግዲህ ይሄ ነው።